ምንም አይፈጠርም ብትሞት ነው አረ ጨጓራ የተቃጠለ ዛን 50 ምናምንኛው ነኝ እንግዲህ ታይ ሰላም ውድ ቤተሰቦቼ እንዴት ናችሁ ዛሬም ለእናንተ ያልኳቸው አስቀኝ ቪዲዮዎችና ወቅታዊ ጉዳዮች ይዤላችሁ መጥቻለሁ አለመሳቅ አይቻልም መጀመሪያ ግን ሰብስክራይብ ላይክ ሼር በማድረግ ጀምሩት እንሂድ ግሬድ ያበላሸብህን አስተማሪ ዶክተር ሆነ ስታገኘው ይግቡ እንዴት ይካ ወየኔ ልጅ መርሳት ጀመርኩ እኮ ማን እጂጂጂጂ አንተ ሰው መርሳት ጀመርክ ምን ነው 12ኛ ክፍል ኮርጃል ብለ ግሬድን ያበላሸብኝ ልጅ እኮ ነኝ አንተ ነዚህ መተ ዶክተር ይሆንከው አይገርምህም ቁጭ በል ምንም የሚፈጠር ነገር የለም አሞህ አይደል የመጣው የልብ ኬዝ የጭንቅላት ካንሰር እንዳይዝ የኩላሊት ንቅለ ተከላ አድርግልሃለሁ ግን በዛ መሃል ድንጋጤ ምናምን ሊኖር ስለሚችል ሁለቱንም እግሮችን እቆርጣችሁ ቁጭ በል ምንም አይፈጠርም ስጋት አይግባ ብትሞት እኮ ነው ከዛ ያለፈ ምን ይመጣል ብለህ ነው ምንም አይፈጠርም ብትሞት ነው ግን እንደዚህ ጣጣ ከምናበዛ እንደዚህ ጣጣ ከሚበዛብህ አንተ እንዲህ በቀላሉ ዝም ብትል አይሻል እንዴ ዝም በል እኔ ያኔ ማርኬን ስጎምድ ምን አልኩ ዝም አይደል ከዝም በብለችን አለም ተገላገላት በቃ ዝም ይሄው እንግዲህ ብድር መመለስ መሆኑ ነው ግን እንደዚህ አይነት ብድር አመላለስ አለ እንዴ በሞት ብድር በሞት ግሬድ አበላሽቶበት ነው የቀድሞ አስተማሪው ነበረ 12ኛ ክፍል ምናምን ማለት ነው አሁን እሱ ዶክተር ሆኗል ኦሬዲ ግሬድ የተበላሸበት ተማሪ ማለት ነው ብድር መመለስ መሆኑ ነው ግን ብድር መመለስ በሞት አለ እንደዚህ መከራደል ምናምን እንዴ ቆይ ምንድነው እንዴ ክር ምንድነው ሰርፕራይዝ አለኝ እኔ ቆንጆ እስካሁን ድረስ ደሃም ስራም የሌለው ሰው መስዬ የቀረብኩሽ ለገንዘቤ እንዳልቀረብሽን ለማወቅ ብዬ ነበር የእውነት የፍቅር ሰው እንደሆንሽ አስመስከረሽልኝ እና ሀብታም ነህ የ5000 ብር ደመወዝተኛ ነኝ ከኮሚሽን ውጭ ያኔ ትዝ ይልሻል ረጅም መንገድ በእግርሽ እያስጓዝኩሽ መሀል መንገድ ላይ ሽንትሽ መጥቶ መሸኝበት ቦታ እስክትደርሺ ያየሽው ስቃይ መኪና የህዝብ ሻኖ ቁልፍ ከዚህ በኋላ እንደ ልብሽ ትሸኛለሽ ገና ምን አይተሽ አንቺ ብቻ ከዚህ በላይ አስደስቺኝ እንጂ የዓለምን ቁልፍ ነው የምሰጥሽ የትዬ ዓለምን እስካሁን ያልነገርኩሽ ለገንዘቤ ብለሽ እንዳልቀረብሽኝ ለማወቅ ነበረ አሁንስ ሀብታም ነህ የ5000 ወራዊ ደመወዝ ተከፋይ ነኝ ቆይ 5000 በአሁኑ ሰዓት ምንድነው የምትሆነው ከዛዶ ቁርባ ሳይከና ይሜ ሰከረሙ ልጅ ሲጀነጅን እኔ ጠጥቼ አላቅም አንቺን ካገኙ በኋላ ትቻለሁ ያ ያለፈ ታሪክ አንቺ ካገኙ 3 ቀን 4 ብቻ ነው የሚጠጥ ትቻለሁ በቃ ስላንቺ ነው ሁሌ ማስበው ስንቴን ምን ስለኔ ነው የምታስበው ሁሌ ስላንቺ ነው ማስበው እሺ እንደዛ ከሆነ እናንተ የተገናኘንበት ቀን መቼ ነው እናንቺ የተገናኘንበት ቀን ያን ቀንማ እንዴት ረሳዋለሁ ዓርብ ነበረ በ12 እና ብርቄም ሙርቄም የጠላ ቀናቸው ነበር ሁለቱም የጠላ ምልክት አውጥተው ነበርና ሁለቱም በጠላቸው ደግሞ ቦምብ ነው ከየትኛው ሊድ በጣም ተወዛግፉ ተጨናንቄ ምናምን መንገር ሊይር በጠላ ነው መጣች የጠላ ቂጣ በተመስል ቆንጆ ልጅ ያገኝ አሁን ራሱ ከጠላሽ ወጥቼ አንቺን ውበት እያደን ነው ከዛ ቀረብኩሽ ውስጥሽ እንዳለ የሚታረቂ ጽት ያለኝ ነበር እኔ ቆንጆ አረቂ ጠላ እስኪ ካረቂና አቋምሽ እኮ የምናሽ የጠላ ምልክት ታውቂዋለሽ እንደዛ ቀጥ ያልሽ አሬ ሰውዬ የተገናኙበት ጊዜ ባረቂና በጠላ ነው የሚያስታውሰው እሷን ራሱ ሲያደንቅ ባረቂና በጠላ እንደውም የጠላ ባንዲራ እያስታወሰ ነው የሚያደንቀት ሰካራም ቤት አይሰራም ተብሏል ያዟት ሰላም አንቺ ያሳፋር ኤክስሽ ሞቶ እንደዚህ ለብሰሽ ትመጫለሽ ሰርጌ ነው ይበለው ድፍት ለምን አይል ዝቅዝቅ ምን አርጎሽ ነው አንተ ይሰው መሰለ እንዴ ሚስትን በብራንድ መስላት ይሉት ብራንድ አይደለችም ቦንዳ ናት ይሄ ቀማላም ቀጣም 7 ፊልሙ ጠብም ባላወርድለት ታዲያ ለምን መጣሻው ፉል በላና ዘራራ ተረ አንቺ ይኸውልሽ አሁን እዛ ወፍራም ሰው ያይሹ ከአሜሪካ ነው የመጣው በአፋልጉኝ የተገኘው ይዘጋሉ አዎ ምን የልጁ አባት ነው የማ የኤክስሽ ነው አንቺ ደግሞ አባቱ ከአሜሪካ የኔ ተንበለው የኔ ተመረ አሁን ደፋስ ያለ ነበር ራስ ተደፋ የኔ አባቴ ንጌታ
ምሳኮና አልቋል። ይኸውልሽ ቤተሰቦቹ ለቅሶ እየቀሰቀሽ ነው። እባክሽ ተይ። በእናትህ በቃ እኔ እኮ አይሽ አባትዬው ሲናደድ የሚያደርገውን አያውቅም። ገና በገንዘብ ሳይገለሽ እንውጣ። እኔ የምገባ ጉድጓድ ውስጥ እኔ ጌታ ጠበለልኝ መጀመሪያ ብራንድ አይደለችም ቦንዳ ነች ብሎኛል ምናምን ብላ ስትፎገር ነበር። እንደውም ለምን መጣች ይላል ንፍሮ ልበላ ነው ምናምን ብለው ነበር። ከዛ በኋላ አባቱ ከአሜሪካ እንደመጣ ስትሰማ የኔ ጠንበለል እኔ ድፍት ያለኝ እኔ ጉድጓድ ልገባ ብር ለካ እንደዚህ ነው የሚያደርግ እናንተ። አዶናይ ፖፑላር ኤሌክትሮኒክስ ቻሌንጅ እንዲሰጡት ጠይቆ ነበረ። እነሱም ሰጥተውታል። ለሁለት ቀን 1 ሚሊዮን ፎሎወር ከደረስክ ለተዋናይ ሱራፌል ተካ መኪና ይገዛለታል ተብሎ ነበር። እንግዲህ በጣም ብዙ ቲክቶከሮች ሲረባረቡ በጣም ብዙ ሲሰሩ ምናምን ላይቭ ገብተው ፎሎወር ሲያሰባስቡ እያየን ነውና እውነት በጣም ደስ የሚል ህብረት ነው። አሁን ደግሞ እንግዲህ ሐሙስ ቀን ማለት ነው ሰዓቱ አልበቃም። 1 ሚሊዮን ፎሎወርስ መሙላት አልተቻለም። እንዳልኳችሁ በጣም ብዙ ቲክቶከሮች ላይቭ ላይ ናቸው ፎሎወር እየሰበሰቡ ማለት ነው። ጽናታቸው በጣም የሚገርም ጥንካሬያቸው፣ ህብረታቸው፣ አንድነታቸው ይበል ያስብላል። ማርያምን በጣም ነው የሚያስደስተው። እንደዛ ሆኖም ግን 1 ሚሊዮን መሙላት አልተቻለም። ፖፑላር ኤሌክትሮኒክስ እንግዲህ ከመሸ ያሰማው አንድ ደስ የሚል ዜና ግን አለ። እሱ ምንድነው? አንድነታችሁ፣ ህብረታችሁ፣ ፍቅራችሁ አይተን 1 ቀን ጨምረናል፣ ለ3 ቀን አርገነዋል ብለዋል። ቲክቶከሮቹም ደስታቸው እየገለጹ ይገኛሉ። በጣም ደስ የሚል ነገር ነው። እኔ እርግጠኛ ነኝ ይሄን መኪና ሱራፌል ተካ እንደሚወስደው። ደግሞ በጣም ቲክቶከሮቹም ሆነ አዶናይ በጣም ያስጨነቀው ነገር ምንድነው? መኪና ይገዛል ተብሎ ሳይገዛ ሲቀር ያላሰበው ያላቀደው ነገር አሳስበህ አዋጉተ ስታስቀር በጣም ያስጠላልና፣ ግን እንደዚህ ሆኖ አይቀርም፣ ይገዛል፣ የግድ ነው መኪናው። አርቲስት ሱራፌል ተካ ደግሞ ደስ ይሰኛል ማለት ነው። እስኪ ዶክተር ኑቲ የተናገረው ንግግር ላሰማችሁ። እረ ጨጓራ እየተቃጠለ ዛሬ በጣም እየተናደድኩኝ ነው። አርፎ እንግዲህ እኔ ይሄን ላይፍ ነው አፎርድ ማድረግ ምችለው ብሎ በታክሲ እየሄደ የነበረ አንድ ትልቅ አርቲስት እንግዲህ መኪና እንሰጣለን ብለን ሶሻል ሚዲያ ላይ አንዴም አምጥተነዋል። ይሄ ደግሞ ጥሩ ሀሳብ ነው። እኔ የፈለጋችሁትን ነገር አድርጋለሁ። ለዚህ ሰው መኪና የሚገዛለት ከሆነ ቲክታክ ላይ ላይቭ ገብቼ አላቅም፣ ላይቭ ገባለሁ። ለ50 ሰዎች የኢንተርኔት ፓኬጅ ገዛለሁ። ፎሎ ስላስደረጋችሁ ብቻ ፎሎ ስላደረጋችሁ ብቻ ኢንተርኔት ፓኬጅ ገዛላችኋለሁ። ዋናው ነገር ግን ተስፋ ሰተን መኪና የሚመስል ነገር ፊቱ አምጥተን አስቀምጠን ከዛ በኋላ አይ የለም ብለን ወደ ኋላ መመለስ በጣም ከባድ ነው። እኔ ራሱ ይኸው እዚህ ጋር ቁጭ ብዬ የፕሮሞሽንን ህግ ጥሼ ነው ይህን ቪዲዮ እየሰሩ ያለሁት። አንድን ድርጅት ስሙን ጠርተን ፖፑላር ኤሌክትሮኒክስ ፎሎ አድርጉ እያልን ቪዲዮ ለመስራት ብዙ ብር ነው የምናስከፍለው እኛ እንደ ኮንቴንት ክሬተር ማለት ነው። እና ምን ላርግ? እሺ ኮሜንት ላይ ንገሩኝ። ላይቭ ልግባ ልሸልማችሁ እና ፎሎ ታደርጋላችሁ? 1 ሚሊዮን እናስገባዋለን አቅሟለን ብላችሁ ታስባላችሁ? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ። የፈለጋችሁትን ነገር አደርጋለሁ። ብቻ ይሄ ሰው አርቲስት መሆኑ ቀርቶ ምንም ዝም ብሎ መንገደኛም ቢሆን መኪና እንስጥ ብለን አምጥተ ነው አይ በቃ የለም ብለን መመለስ በጣም ሞራሊ አክሰፕተብል ያልሆነ ነገር ነው። በጣም የሚያሳዝን ነገር ነውና ይሄ ሲፈጠር ቆሜ ማየት አልችልም። አትሊስት የራሴን የበኩሌን ላርግና ከዛ በኋላ ማይሳካም ከሆነ ፎይ ልበል። ግን የሆነ ነገር ማድረግ የሚቻል እየመሰለኝ ነው። ሶ እናንተ ምን ትላላችሁ? እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። እንደሰማችሁት ነው። ይሄን ትልቅ አርቲስት ሲቀርና መንገደኛም ቢሆን መኪና የሚያክል ነገር አምጥተን ፊቱ ላይ አስቀምጠን እንሰጣለን ያንተ ነው ካልነው በኋላ አልቻልንም ማለት በጣም ያሳፍራል። ሞራሊቲ ለአርቲስቱም ከባድ ነው የሚሆነውና እኔ የድርሻዬን ማድረግ ያለብኝን ነገር ላድርግና ከዛ በኋላ ቢሳካም ባይሳካም ለህሊናዬ ብዬ ይሄን ስራ እያለ ነውና እውነት በጣም ደስ የሚል ነገር ነው። ምስጋና ይገባሃል። የጽዮን ግርማ ስቶሪ ታይም ዩቲዩብ ላይ ቲክቶክ ላይ በጣም በስፋት ፌስቡክ ላይ ሳይቀር ሲዘዋወር ነበረ።
በጣም ብዙ ሰው የየራሱ የሆነ አስተያየት ሲሰጥበት ነበር። እኔ ራሱ ቪዲዮ ሰርቼበት ነበርና የዚህን ሁሉ ታሪክ ተዋናይ ማለትም የጽዮን ግርማ ባለቤቷ የነበረው ማለት ነው ዝምታውን ሰብሯል። እስኪ እንስማው። ሰላም። ሰሞኑን በሶሻል ሚዲያ በቲክቶክ ላይ ቫይራል የወጣ አንድ ቪዲዮ አለ። በዛ ቪዲዮ ዙሪያ ምንም አይነት ምላሽ ላለመስጠት ራሴን አቅቤ ቆይቻለሁ። ነገር ግን ከዛ ቪዲዮ ጋር በተያያዘ ያልተገቡ ፎቶዎች ከዛም በተጨማሪ ደግሞ ያልተገቡ መልሶች እንዲሁም በቴሌግራሜ ከሚደርሰኝ ቴክስት በስልኬ ላይ እየደረሱ ካሉ ቴክስቶች የተነሳ ይህንን ቪዲዮ ለመስራት ተገድጃለሁ። በዚህ ቪዲዮ ዙሪያ አንድም ለባለ ታሪኳ ሌላም ደግሞ ይህንን ታሪክ ይዛችሁ በሶሻል ሚዲያ ላይ እያዘዋወራችሁ ላላችሁ እና ያልተገባ ነገር እያደረጋችሁ ላላችሁ ሰዎች መልእክቴን ለማስተላለፍ ነው በዚህ ቪዲዮ የመጣሁት። በመካከላችን የነበረው ግንኙነት ከተቋረጠ ከ2 ዓመት ከ10 ወር በኋላ እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ይህ የፈጠራ ታሪክ ቢዝነስን ሰፖርት ከማድረግ ብቻ ነው ብዬ በማሰብ ነገሩን ደግሞ የበለጠ ለማካረር በማሰብ ጉዳዩን በእግዚአብሔር ፊት ትቼው የነበረ ቢሆንም ይህ ጉዳይ ግን ከዛ እየዘለለ አሁን ደግሞ የተለያዩ ፖድካስቶች ላይ እንዲሁም ደግሞ እዛው ቲክቶክ ፕላትፎርም ላይ እየቀጠለ ስለሆነ ምላሽ ለመስጠት ቪዲዮዎችን ለመስራት ተገድጃለሁ። በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛም መሀል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ቭሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌይት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ይህ ነገር አልሳካ ስላላት ይህንን ሴንሲቲቭ የሆነ ኢሹ በማንሳትና እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። በዚህ ቪዲዮ ላይ እኔ እሷ እንዳደረገችው እሷ እንደዚህ ነች፣ አባቷ እንደዚህ ነው፣ እናቷ እንደዚህ ነች እያልኩኝ እሷንም ሆነ ቤተሰቦቿን ለማጠልጠል ሳይሆን ከነበሩ ነገሮች አንጻርና እሷም በቪዲዮ ካነሳቻቸው ነገሮች አንጻር በመነሳት ለእናንተም ሎጂካል የሆነ ጥያቄ ለመጠየቅ ነው የምፈልገው። እንግዲህ የጽዮን ግርማ የቀድሞ ባለቤት ማለት ነው ሀሳቡን እንደሰማችሁት ነው። ይሄ ትክክለኛ የኛ ታሪክ አይደለም፣ የቤታችን የነበረውን ታሪክ አይደለም። ይሄ እሷ ሰግጥ ፈምስ የሚለውን ስትራቴጂ ተከትላ እኔን መስዋዕት አድርጋ ለመፈመስ ያመጣችው ሀሳብ ነው እንጂ የኛ የትዳራችን ታሪክ አይደለም፣ ሁሉም ማያውቅም እያለ ነውና እንግዲህ ከእንደዚህ አይነት ትዳር ይሰውራችሁ። አንዳንዴ ትዳር ቢፈርስም ጥሩ ነገር፣ ጥሩ ታሪክ፣ ጥሩ እይታ እያስታወስክ እንደዚህ ነበረ ምናምን የምትልበት አይነት ትዳር ቢሆን ጥሩ ነውና እዚህ ሶሻል ሚዲያ ላይ ዩቲዩብ፣ ቲክቶክ ምናምን የምትሰሩ ሰዎችም እኔ የኔ ያልሆነ ስም ብዙ ነገሮች እየተባልኩ ስለሆነ በዚህ መልኩ እንድትረዱት እፈልጋለሁ እያለ ነው። እንግዲህ እስኪ ሀሳብ አስተያየታችሁን ስጡበት። ቀድሞ የተናገረው ነው አንዳንዴ እውነተኛ የሚባለው በተለይ በእኛ ማህበረሰብ በሁለት ሰዎች መካከል ቀድሞ የተናገረው እንደ እውነተኛ አድርገን ያኛ ሰው ደግሞ እንደ መጥፎ ሰው ምናምን ነው የምናደርገው አብዛኛው ሰውና ማንጋ እውነት እንዳለ አናቅም፣ እግዚአብሔር ነው የሚያውቀው። ከእንደዚህ አይነት ትዳር ደግሞ ይሰውራችሁ ይሰውራል።
ሰላም ጤና ይስጥልን። እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዷለም ከቤተሰብን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝ ብሎ ሲናገር ሰምተነዋል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔም 6:20 ላይ ደውላልኝ በአንዷለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉም ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረስም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ። ውድ ቤተሰቦቼ ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። አሁንም ሳብስክራይብ፣ ላይክ፣ ሼር ማድረግ በፍጹም እንዳይረሳ። ቀጣይ ቆንጆ ቪዲዮዎች ይዤላችሁ እመጣለሁ። እስከዛው ቸር ቆዩልኝ። ቻው።